ሰላም ሰላም ውድ ዩቱብ ቻናል ተመልካቾቻችን በሙሉ ሰላማችሁ ባላችሁበት ብዝት ይበል። ዛሬ ማሳያችሁ ስለ ሃይ ፋሚሊ እንዴት መጠቀም እንደምትችሉ ነው። ስቴፕ ባይ ስቴፕ ተከታተሉን። መጀመሪያ እንደዚህ ስክሮል ታደርጋላችሁ። ሃይ ፋሚሊ የሚለው ጋር ትገባላችሁ። ከዛ እዚህ ጋር እንደምታዩት $3 ከ25 ሳንቲም የተሰራ ነው። ከላይ እንደምትመለከቱት ድሮ ሚላለ ይሄ $10 ሳትገቡ ማውጣታችሁ ነው። ስለዚህ $10 ስትገቡ ዩዝሩ የሚለውን ነግታችሁ ኮፒ ታረጉና ዩኤስዲ ነው የሚጠይቋችሁ። ተወጡና በባይናንስ ነው የምታወጡት። ባይናንስ አለ። ባይናንሳችሁ ላይ ዋሌት የሚል ይመጣላችኋል። ይሄኛውን ትነኩታላችሁ። እዚህ ጋር ነው እንግዲህ መገበያየት የምችሉት ማለት ነው። እና እዚህ ጋር ዋሌት ምን ይመጣል? ዋሌት ወደሚለው ትገቡና ኮፒ አርግታችሁ ወደ ብራችሁ ትሄዱና ዩኤስዲ ያስገባችሁትን ኮፒ ያረጋችሁትን ቁጥር ላኩ ይላችኋል። እሱን ቁጥር ነው የምትሰጡት። ከዚህ እንወጣለን። እንግዲህ በቀላሉ ላሳያችሁ ብዬ ነው። ሙሉ ቪዲዮውን ለቀዋለሁ። እና እዚህ ጋር ፋሚሊ የሚለው አለ። እሱ ጋር አንዴ ክሊክ ታደርጉና ትገባላችሁ ማለት ነው። ይሄ የማያስገባችሁ የሚሆነው ሌቭላችሁ ከ10 በታች እንደዛ ከሆናችሁ ፋሚሊ የሚለው ላይ አያስገባችሁ። ስለዚህ ሩም በሚለው ትገባላችሁ ማለት ነው። እና እዚህ ጋር እንደምትመለከቱት እዚህ ጋር ፋሚሊ የሚላለ እሱን አንዴ ክሊክ ታደርጉታላችሁ። እዚህ ጋር ያመጣላችኋል። ይሄ የሁሉም ሰው የሚከፍተው ፓርቲ ነው ሩም። እና እዚህ ጋር ነው ማለት ነው የምታገኙት። ኬዝ ብላችሁ ትወጣላችሁ። እና ሌላ ደግሞ ለምሳሌ የሰው ቤት ትገቡና ጌም ትጫወታላችሁ ማለት ነው። እዚህ ጋር እንዳለ ጌም የምትጫወቱበት ጊዜ በጣም ይጨምራል ሌቭላችሁ። እዚህ ጋር እምቢ ያለኝ ነው። ሌቭል 40 ገብተናል። እዚህ ጋር 42 ያስገባናል። ያያችሁት ነው። እንደዚህ ስትጫወቱ ነው ሌቭላችሁ የሚጨምረው። ሌቭላችሁ እንዲጨምር እንደዚህ ትጫወታላችሁ። እኔ ለአሁኑ ለእናንተ ለማሳየት ሲባል ነው ዩት ብዬ ወጣለሁ። እና ዝሮ ለማለት ስትፈልጉ እዚህ ጋር ያሳያችኋለሁ። እዚህ ጋር ደግሞ ያጠራቀማችሁትን ለማስገባት ነው። እና እቺን ድመት ማስገባት $0.5 ትገዟታላችሁ። ከዛም እናንተ በሌላችሁበት ሰዓት እሷ እየሰበሰበች ትቆይላችኋለች ማለት ነው። እና ለዛሬ እቺን ካየን ይበቃናል። በሌላ ደግሞ አዲስ ቪዲዮ ይዘን እንመጣላችኋለን። ሙሉ ቪዲዮውን ለቀዋለሁ። እና እንደዚህ አስተማሪና ጥሩ ነገር ከፈለጋችሁ ሰብስክራይብ እና ላይክ እንዳይረሳ። በጣም የምወዳችሁ። ይመቻችሁ።